ያጫቸው ሲያዘጋጃቸው አላህ ወቀት ላይ እንዲመሰረቱ አርጎ ነው። ራሳችን ላይ አላህን እንፍራው። ሲመርጣቸው ሰለክት ሲያረጋቸው ወሽጃኡሁም ቁሉበን ጀግኖች ነበሩ። የነቢ አለይሂ ሰላቱ ወሰላም ለዓለማቱ ጌታ ለብቸኛው ተመላኪ አላሁ ሱብሓነሁ ወተዓላ ተገባ። የአላህ ሰላትና ሰላም የነቢያቶች መጨረሻ የነቢያቶች መደምደሚያ በሆኑት በዓለሙ ረህመት የሰው ልጆች አለኝታ የሰው ልጆች አርአያ በሆኑት በነቢይ አለይሂ ሰላቱ ወሰላም ላይ ይስፈር እያልኳችሁ እንደዚሁም ነቢዩን አለይሂ ሰላቱ ወሰላም ስንዝር በስንዝር ክርን በክርን በተከተሉት ምርጥ ትውልዶች ሰሃቦች አላሁ ሱብሓነሁ ወተዓላ ምድር ላይ እያሉ ዕውቅና የሰጣቸው አላሁ ሱብሓነሁ ወተዓላ ምድር ላይ እያሉ የጀነት መሆን በመሰከረላቸው የነቢዩ አለይሂ ሰላቱ ወሰላም ሰሃቦች አላሁ ሱብሓነሁ ወተዓላ መልካም ስራቸውን ይውደድላቸው ይቀበላቸው። እኛም ዛሬ 1400 ዓመት ርቀን 1400 ዓመት ወደ ኋላ ተመልሰን ስለ ሰሃቦች ስንተርክ ስለ ነብዩ ስናወራ አቡበክር፣ ዑመር፣ ዑስማን፣ ዓልይ ስንል የነብዩን አለይሂ ሰላቱ ወሰላምን ሰሃቦች ስለምንወዳቸው ነው፣ ስለምናፈቅራቸው ነው። ምንም ያክል እንኳን የነሱን ያክል ለእስልምና መስዋዕት ባንከፍልም ነብዩን አለይሂ ሰላቱ ወሰላም የሳቸውን ሰሃቦች የሳቸውን ባልደረቦች መውደድ ከኢማን ይቆጠራልና ነብዩ አለይሂ ሰላቱ ወሰላም አልመርኡ ማዐ መን አሐበ የውመል ቂያማ ሰውየው ነገ የውመል ቂያማ ከሚወደው ሰው ጋር ይቀሰቀሳል ስላሉ ሰሃቦችን አላህ ወዷቸዋል። እኛም እንውደዳቸው። ሰሃቦችን ወደን ከሰሃቦች ጋር ከሚቀሰቀሱ ሰዎች አላህ እኔንም እናንተንም ያድርገን። አንደኛው ምኞቴ ነው እያልኳችሁ የሁል ጊዜ ወስያችን የሁል ጊዜ አደራችን ተቅወላህ የአላህ ፍራቻ ነው። የአላህ ፍራቻ ያስፈልገናል ብለን ከያዝነው ነገር በላይ ያስፈልገናልና ውድ አባቶቼ፣ እናቶቼ፣ ውድ ወንድሞቼ፣ እህቶቼ አላሁ ሱብሓነሁ ወተዓላ ራሳችን ላይ አላህን እንፍራው፣ አላህን እንጠንቀቀው። ያዘዘንን ነገር እንታዘዝ፣ አላህ ከከለከለን ነገር እንከልከል እያልኳችሁ የዛሬው የኹጥባችን ርዕስ አሰሃበቱል ኪራም ስለ ብርቅዬ ትውልዶች ይሆናል። ስለ ነቢዩ አለይሂ ሰላቱ ወሰላም ባልደረቦች ይሆናል። ሰሃቦች ብሎ ማለት ነቢዩን አለይሂ ሰላቱ ወሰላም በአይናቸው ያዩ ወይንም ነቢዩ አለይሂ ሰላቱ ወሰላም ያዩዋቸው። ይህ ብቻ ነው አይደለም። ነቢዩን አይቶ በነቢዩ አምነው በዛው እምነት ላይ የሞተ ሰው በአጠቃላይ ኒሳኡን ወሪጃላ ወንዱም ሴቱም ትልቁም ትንሹም ሰሃባ የሚባል ትልቅ የሆነ ማዕረግ አለው፣ ትልቅ የሆነ መጠሪያ አለው። ሰሃቦች ብሎ ማለት ነቢዩን አለይሂ ሰላቱ ወሰላም አይቷቸው ወይ ነቢዩ አይቷቸው በነቢዩ አምነው በዛ እምነት ላይ ስለሞቱት ስለ ምርጥ ትውልዶች እንመለከታለን። ሰሃቦችን አላሁ ሱብሓነሁ ወተዓላ የሰውን ልጆች ከጨለማ ወደ ብርሃን እንዲያወጡ ነቢዩን ከሰው ልጆች በአጠቃላይ ሲመርጣቸው ሰለክት ሲያረጋቸው ለነቢዩ አለይሂ ሰላቱ ወሰላም ደግሞ አጋዥ እንዲሆኗቸው ረዳት እንዲሆኗቸው ከነቢዩ ጎን እንዲቆሙ ደግሞ
አላህ ለነቢዩ ሰሃቦች የሚባሉ ምርጥ ትውልዶችን አላህ መርጦላቸዋል። ሰሃቦች ከነቢዩ አለይሂ ሰላቱ ወሰላም ጎን እንዲቆሙ አላሁ ሱብሓነሁ ወተዓላ ሰለክት ሲያረጋቸው አላህ ሲመርጣቸው ሚናቸውን አይቶ ነው? ብሔራቸውን አይቶ ነው? ላ ሀገራቸውን አይቶ ነው? ላ ብሔር ቢያይኑሮማ ቢላሉል ሐበሺ ቢላልን ከሐበሻ ወደ ነቢ አለይሂ ሰላቱ ወሰላም አይወስድም ነበር። ወሰልማኑል ፋሪሲ አላሁ ሱብሓነሁ ወተዓላ ለነቢዩ ሰሃቦችን ለመምረጥ ያስቀመጠው ክራቴሪያ ያስቀመጠው መስፈርት ብሔር ሳይሆን አገር ሳይሆን አላሁ ሱብሓነሁ ወተዓላ አክመሉ ናሲ ዑቁለን አእምሯቸው ሙሉ የሆኑ ሰሃቦችን አእምሯቸው የበሰለ የሆኑ አርቆ ማሰብ የሚችሉ ሰሃቦችን አላሁ ሱብሓነሁ ወተዓላ መረጠላቸው። ወአቅወመሁም ዲና ዲናቸው ላይ ቀጥ ያሉ ሰሃቦችን አላህ መረጠላቸው። የአቋም ሰዎችን ወላዋይ ያልሆኑ ሰሃቦችን አላህ ለነቢ አለይሂ ሰላቱ ወሰላም መረጠላቸው። ወአግዘሩሁም ዒልመን የጠለቀ እውቀት ያላቸውን ምርጥ ትውልዶች አላህ የነቢዩ ጓደኞች አረጋቸው። የነቢዩ ባልደረባ አረጋቸው። የነቢ አለይሂ ሰላቱ ወሰላም ሰሃቦች እውቀታቸው ጥራዝ ነጠቅ አይደለም። የረሱል አለይሂ ሰላቱ ወሰላም ባልደረቦች የነቢ አለይሂ ሰላቱ ወሰላም ሰሃቦች የነቢ አለይሂ ሰላቱ ወሰላም ደረሶች። ሰሃቦች ብሎ ማለት የረሱል አለይሂ ሰላቱ ወሰላም ደረሶች ናቸው። ረሱል አለይሂ ሰላቱ ወሰላም የመጀመሪያው የተውሂድ አስተማሪ የመጀመሪያው የተውሂድ ተማሪ የረሱል አለይሂ ሰላቱ ወሰላም ሰሃቦች ናቸው። አላሁ ሱብሓነሁ ወተዓላ ሰሃቦችን ለነቢዩ ሲያጫቸው ሲያዘጋጃቸው አላህ እውቀት ላይ እንዲመሰረቱ አድርጎ ነው አላሁ ሱብሓነሁ ወተዓላ የእሳቸው ባልደረባ ያረጋቸው። ወአሽጀዑሁም ቁሉበን ጀግኖች ነበሩ የነቢ አለይሂ ሰላቱ ወሰላም ሰሃቦች። ፍራቻ የሚባል ነገር የሌላቸው ጀግኖችን አላህ ለነቢዩ ሰሃባ አረጋቸው። ከዚህም የተነሳ ጃሃዱ ፊላሂ ሐቀ ጂሃዲ በአላሁ ሱብሓነሁ ወተዓላ መንገድ መከፈል ያለበትን መስዋዕት ከፍለው ከነቢዩ አለይሂ ሰላቱ ወሰላም ጎን ቆሙ። በነሱ ምክንያት እስልምና በሁለት እግሩ ቆመ። አላሁ ሱብሓነሁ ወተዓላ በቁርአን ቃል የገባውን ሁወ ለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊሂ ወለው ከሪሀል ሙሽሪኩን ወለው ከሪሀል ሙናፊቁን። አላሁ ሱብሓነሁ ወተዓላ ቃል ገብቶላቸዋል ለነቢ አለይሂ ሰላቱ ወሰላም ምን እንደሚያረጋቸው የሰጣቸውን እስልምና ምድራችን ላይ ካሉ እምነቶች በአጠቃላይ አላህ የበላይ እንደሚያረግ አላህ ቃል ገብቶ ነበር። እስልምናን የበላይ ለማረግ አላሁ ሱብሓነሁ ወተዓላ ለነቢ አለይሂ ሰላቱ ወሰላም ሰሃቦችን ሰጣቸው። ወአዝሀረሁም ዐላ ጀሚዕል ዓለሚን አላሁ ሱብሓነሁ ወተዓላ ነቢ አለይሂ ሰላቱ ወሰላም የነበሩበትን ክፍለ ዘመን የነበሩበትን ጊዜ እስከ የውመል ቂያማ ከሚመጣው ጊዜ በአጠቃላይ የበላይ በላጭ አደረገው። ጊዜውን ብቻ ሳይሆን ሰሃቦችንም አላሁ ሱብሓነሁ ወተዓላ እስከ የውመል ቂያማ ከሚመጡ ትውልዶች በአጠቃላይ በላጭ ትውልድ አረጋቸው አላሁ ሱብሓነሁ ወተዓላ። ነቢ አለይሂ ሰላቱ ወሰላም የሰው ልጆች አለቃ እንደሆኑት ሁላ የሰው ልጆች የበላይ እንደሆኑት ሁላ ከነቢ አለይሂ ሰላቱ ወሰላም በመቀጠል ሰሃቦችም ምርጥ ትውልዶች ናቸው። ረሱል አለይሂ ሰላቱ ወሰላም ኸይሩ ኡመቲ ቀርኒ በላጭ ትውልድ ብሎ ማለት እኔ ያለውበት ክፍለ ዘመን ነው አሉ ረሱል አለይሂ ሰላቱ ወሰላም። እኔ ያለውበት ክፍለ ዘመን በላጭ ትውልድ ነው አሉ ረሱል አለይሂ ሰላቱ ወሰላም። ሰሃቦች በላጭ ትውልዶች ናቸው በሚባልበት ሰዓት በዛን ዘመን ብቻ አይደለም፣ ነብዩ በነበሩበት ዘመን በላጭ ትውልዶች ናቸው ሰሃቦች። በዛን ዘመን ብቻ ሳይሆን
እስከ ዛሬም ድረስ በላጭ ትውልዶች ናቸው ሰሐቦች። እስከ ዛሬ ብቻ አይደለም እስከ የውመል ቂያማ ድረስ ሰሐቦች ምርጥ ትውልዶች ናቸው። ሰሐቦች በላጭ የሆኑ ትውልዶች ናቸው። ዛሬ እኔና እናንተ ኤቢሲዲ ስለቆጠርን፣ ቲክቶክ መጠቀም ስለቻል፣ ሶሻል ሚዲያ ላይ ስለተጣድን ሰሐቦችን ማነወር፣ ሰሐቦችን ማንቋሸሽ ማነው ለአብደላህ ኢብኑ አባስ ማነው ለአብደላህ ኢብኑ ዑመር ቁርአንን እንዲፈስር የፈቀደለት ብለን ሰሐቦችን የምናነውራቸው ከሆነ ሙናፊቆች ነን፣ አስመሳዮች ነን፣ የይሁዳ ተላኪዎች ነን። ማንም ሰው እኔ ሙስሊም ነኝ እያለ የእስልምናን ስም እየተናገረ ሰሐቦችን የሚያነውር ሰሐቦችን የሚያቆሽሽ ሰው እስልምናው ያስጠረጥራል ይላሉ ኢማሙ አሕመድ ረዲየላሁ ዐንሁ። አላህ ስራቸውን ይውደድላቸውና ሙሕቡሁም ሙእሚን፣ ሰሐቦችን የሚወድ ሰው ሙእሚን ነው። ሰሐቦችን ሙእሚን የሆነ ሰው እንጂ አይወዳቸውም፣ ሙናፊቅ የሆነ ሰው እንጂ አይጠላቸውም አሉ ረሱል ዓለይሂ ሰላቱ ወሰላም። ሰሐባን መውደድ ሚነል ኢማን ከኢማን ይቆጠራል፣ ሚነ ጣዓ ከኢባዳ ይቆጠራል። ወደ አላህ ሱብሓነሁ ወተዓላ የምንቃረብበት አላህ ዘንድ አጅር እናገኝበታለን፣ አላህ ዘንድ ሰዋብ እናገኝበታለን፣ አላህ ዘንድ ጀነት እንገባበታለን ብለን አንድ ተስፋ የምናደርገው ኸይር ስራችን መልካም ስራችን ሰሐቦችን መውደድ መሆን አለበት። ወንድሞቼ ሰሐቦችን ምን ለየት ያደርጋቸዋል? እኔና እናንተ እኮ በገይብ ነው ያመነው ወንድሞቼ። ረሱል ዓለይሂ ሰላቱ ወሰላምን በዐይን አላየናቸውም። አላሁ ሱብሓነሁ ወተዓላ ነቢዩን በዐይን አይቷቸው አይቶ እኮ ያላመንባቸው ብዙ ሰው አለ። አቡ ጀህል፣ አቡ ለሀብ ረሱልን ዓለይሂ ሰላቱ ወሰላም አይቷል። ነገር ግን ነብይነታቸውን አልተቀበለም። ሰሐቦች ግን ነብዩን አይተው የነብዩ ነብይነት ተቀብለው ላመኑበት ለተቀበሉት እምነት ደግሞ መከፈል ያለበትን መስዋዕት የከፈሉ ምርጥ ትውልዶች ናቸው። ኢክተሐለቱ ዑዩኑሁም ቢነዘሪ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ዛሬ ዱንያ ላይ ያሉ ነብዩን ዐለይሂ ሰላቱ ወሰላም በመመልከት ከኛ በላጮች ናቸው፣ ከኛ ቀድሞ ይገኛሉ። ወቃተሉ በይነ የደይህ ረሱል ዓለይሂ ሰላቱ ወሰላም ፊት ለፊት ቆሞ ከነብሳቸው ከልጆቻቸው ከምስቶቻቸው የሚከላከሉትን ነገር በአጠቃላይ ከረሱል ዓለይሂ ሰላቱ ወሰላም ተከላክሎ ነበር። ሰሐቦች ለራሳቸው ለምስቶቻቸው ለቤተሰቦቻቸው የሚወዱትን የሚመርጡትን ነገር ለረሱል ዓለይሂ ሰላቱ ወሰላም ወደውና መርጦ ነበር። ወሚንሁም መን ቀደመ ሩሐሁ ከሰሐቦች መካከል ለረሱል ዓለይሂ ሰላቱ ወሰላም ክብር ሲባል ሕይወታቸውን መስዋዕትነት ያደረጉ ሰሐቦች ነበሩ። ረሱል ዓለይሂ ሰላቱ ወሰላም ክብር ሲባል ሰሐቦች ውዱንም ርካሹንም ትልቁንም ትንሹንም ነገር መስዋዕት አድርጎ ነው ረሱልን ዓለይሂ ሰላቱ ወሰላምን የረዷቸው ያገዟቸው። ቁርአን ከአላህ ሱብሓነሁ ወተዓላ ዘንድ በሚወርድበት ሰዓት ሰሐቦች ከነቢ ዓለይሂ ሰላቱ ወሰላም ዳይሬክት በቀጥታ ከነቢ ዓለይሂ ሰላቱ ወሰላም እያዩ እየቀሩ ከረሱል ዓለይሂ ሰላቱ ወሰላም ቀርቶ ተምሮ ቁርአንና ሐዲስን ለኔና ለናንተ አስተላለፉልን። ስለዚህ ዓለም ላይ ያለው ሙስሊም በአጠቃላይ ዛሬ የሰሐቦች ውጤቶች ነን ወንድሞቼ። ዛሬ እኛ በመስገዳችን እኛ በመጾማችን እኛ ኸይር ስራ በመስራታችን ሰሐቦች አጅር ያገኛሉ፣ ሰዋብ ያገኛሉ። ለምን? እነሱ ለዚህ ዲን ገንዘባቸውን፣ ህይወታቸውን፣ ንብረታቸውን፣ ሰዓታቸውን፣ ሁለመናቸውን መስዋዕት አድርጎ እስልምናን ባያስተላልፉ ኑሮ ዛሬ እኔና እናንተ እዚህ መስጊድ አንገኝም ነበር። ዛሬ እኔና እናንተ እንደሌሎች ነብይ እናመልክ ነበር፣ እንደሌሎች ድንጋይ እናመልክ ነበር። አላሁ ሱብሓነሁ ወተዓላ ሰሐቦችን ለረሱል ዓለይሂ ሰላቱ ወሰላም ሰሐቦች ረዳት አረጋቸውና እስልምናን ለመጪው ትውልድ አስተላለፉ። ስለዚህ ሰሐቦች ለኛ ትልቅ ባለውለታ ናቸው። ትልቅ ውለታ ከኛ ላይ አላቸው። አላሁ ሱብሓነሁ ወተዓላ ስለነሱ በቁርአን ሲናገር እንዲህ ይላል ወሳቢቁነ ለወሉና
من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه والسابقون الأولون የመጀመሪያዎቹ ይላል አላህ ቀደምቶቹ ይላል አላህ ቀደም ብለው ወደ እስልምና የገቡ መጀመሪያ ላይ እስልምናን የተቀበሉ እስልምናን ከተቀበሉ በኋላ ደግሞ ለዲን الاسلام ሲባል የተወለዱበትን ሀገራቸውን ንብረታቸውን ቀያቸውን እምብርታቸው የተቀበረችበትን ሀገር ለቆ የተሰደዱ ሙሃጅሮች ይላል አላህ والأنصار دين الإسلام لمنصر نبي لمردات مهاجروች ጎን ለመቆም ከሙሃጅሮች ጋር ወንድማማቾች የተደራረጉ ንብረታችሁ ነው ቤታችን ቤታችሁ ነው ሱቃችን ሱቃችሁ ነው ብሎ አንሳሮች ሙሃጅሮችን የረዱና ያገዙ አንሳሮች ይለናል አላህ والذين اتبعوهم بإحسان ሙሃጅሮችን አንሳሮችን ደግሞ በመልካም ጎን የተከተላቸው የነሱ መንገድ ላይ የተጓዘ ሰው ረዲየላሁ ዐንሁም አላህ ሱብሓነሁ ወተዓላ የሰሩትን መልካም ስራ የሰሩትን ኸይርን ስራ እኔ ወድጄዋለሁ ያለ ነው አላህ ኡመተል ኢስላም ሰሃቦች አላህ ሚን ፈውቅ ሰቢዕ ሰማዋት ከሰባቱ ሰማይ በላይ ከአርሹ በላይ ያለው አምላካችን አላህ ሱብሓነሁ ወተዓላ ነው ምድር ላይ ይሄዱ ያለ ረዲየላሁ ዐንሁም እኔ ሰሃቦችን ወድጃቸዋለሁ ያለው لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم ሙሃጅሮች አንሳሮች ብላቸው ሰሃቦች በአጠቃላይ ዛፍ ስር ቁጭ ብለው ላንተ ቃል በሚገቡበት ሰዓት ወደድኩላቸው ይላል አላህ ያሳዩትን አቋም የወሰኑትን ውሳኔ فعلم ما في قلوبهم ቀልባቸው ውስጥ ያለውን ነገር አወቀና የሰሩትን ኸይርን ስራ መልካም ስራቸውን ወደድኩላቸው ይለናል ረዲየላሁ ዐንሁም ወረዱ ዐንሁ እነሱም ከአላህ ሱብሓነሁ ወተዓላ አላህ የሰጣቸውን ሰዋብ አላህ የሚሰጣቸውን አጅር ነገ የውመል ቂያማ ይደሰታሉ ነገ የውመል ቂያማ አላህ በሚሰጣቸው ነገር ደስተኞች ይሆናሉ ወአደ ለሁም ጀናቲን ተጅሪ ሚን ተሕቲሃ አልአንሃር አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ ማ ላ ዐይኑ ራት ወላ ኡዙኑ ሰሚዐት አይን አይታው ጆሮ ሰምተው ማታውቀውን ስፋቱ የሰማይና የምድር የሚያክለውን ጀነትንም አላህ ሱብሓነሁ ወተዓላ ዘላለማዊ ሆኖ ቋሚ ሆኖ እንዲገቡ አላህ ጀነትን አዘጋጅቶላቸዋል ذلك هو الفوز العظيم ይህ ትልቅ የሆነ መታደል ነው ይለናል አላህ ሰሃቦች የታደሉ ሰሃቦች ምርጥ ትውልዶች እንደሆኑ አላህ ሱብሓነሁ ወተዓላ ነው በቁርአን የነገረን የሰሃቦች ገድል የሰሃቦች ታሪክ መች በቁርአን ብቻ ተወስቶ ልክ ነብዩ አለይሂ ሰላቱ ወሰላም ከቁርአን በፊት ወርዶ በነበረው ተውራት እንጂል እንደተጠቀሱት ሁላ የሰሃቦች ባህሪ የሰሃቦች ዒባዳ የሰሃቦች ጣዓ አላህ ሱብሓነሁ ወተዓላ ተውራትና እንጂል ውስጥ እንደተጠቀሰ ይነግረናል ሙሐመዱን ረሱሉላህ ወደዳችሁም ጠላችሁም የዓለም ሰዎች በአጠቃላይ አድምጡ ሙሐመዱን ረሱሉላህ ሙሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛ ነው ወለዚነ ማዐሁ እነዚያ ከነቢይ አለይሂ ሰላቱ ወሰላም ጋር ያሉ ከነቢዩ ጎን የቆሙ ሰሃቦች ደግሞ አሽዳኡ ዐለል ኩፋር ከሃዲያን ላይ የአላህን አንድነት የአላህን ጌትነት የአላህን አምላክነት በማይቀበሉ ሰዎች ላይ የአላህን ጌትነት የአላህን አምላክነት አትቀበሉ ብሎ መጥቶ ለመጋፈጥ የሚፈልጉ ከሆነ ከሃዲያን ላይ አንበሶች ናቸው ጀግኖች ናቸው ሩሐማው በይነሁም እርስ በርሳቸው ደግሞ ይተዛዘናሉ እርስ በርሳቸው ረህመት ይደራረጋሉ ሱጁድ ያበዛሉ ሩኩ ያበዛሉ ከአላህ ሱብሓነሁ ወተዓላ የአላህን ፈድል የአላህን ረህመት የአላህን ውዴታ ለመከጀል ሲባል ኢባዳ ላይ ጠንካራዎች ናቸው ኢባዳ ላይ ጠንካራዎች እንደሆኑ ከፊታቸው ታነባለህ ይህ ባህሪያቸው ተውራትና እንጂል ውስጥ ተወስዷል ከፈለክ ሂድና
አንብብ ያለን ነው። አላሁ ሱብሓነሁ ወተዓላ ነብዩ አለይሂ ሰላቱ ወሰላም ስለ ሰሃቦች በላጭነት ስለ ሰሃቦች ምርጥ ትውልድነት ሲናገሩ ምን ያሉ ኸይሩ ኡመቲ ቀርኒ ምርጥ ትውልዶች ብሎ ማለት እኔ ያለውበት ክፍለ ዘመን ያሉ ሰዎች ናቸው። ثم الذين يلونهم ثم الذين يلونهم ከሰሃቦች ቀጥሎ ምርጥ ትውልዶች ብሎ ማለት ደግሞ ቀጥሎ የሚመጣው 100 ዓመት ውስጥ ያሉ ቀጥሎ የሚመጣው 100 ዓመት ውስጥ ያሉ አሉ ነብዩ አለይሂ ሰላቱ ወሰላም። ሰሃቦች የዘመናቸው ብቻ ምርጥ ትውልዶች ሳይሆኑ የዘመናችንም ምርጥ ትውልዶች ናቸው። ኩሉሁም ዑዱል ሰሃቦች በአጠቃላይ ታማኞች ናቸው። ሰሃቦች በአጠቃላይ ምርጥ ትውልዶች ናቸው። ወኩለን ወዐደ አላሁ አልሑስና ለሁሉም ሰሃቦች አላሁ ሱብሓነሁ ወተዓላ መልካሚቷን ጀነትን አላህ ቃል ገብቶላቸዋል። በአጠቃላይ ጀነራሊ ስንመለከት የሰሃቦች ትውልድ ብሎ ማለት የሰሃቦች ክፍለ ዘመን ብሎ ማለት ምርጥ ትውልዶች ናቸው። ሰሃቦችን ደግሞ እርስ በርሳቸው የምንመለከት ከሆነ ከነብዩ አለይሂ ሰላቱ ወሰላም በመቀጠል የዚህ ኡመት በላጩ ሰው ብሎ ማለት አቡበክር፣ ዑመር፣ ዑስማን፣ አልይ አሸረቱል ሙበሽሪነ ቢልጀና ምድር ላይ ያሉ ነብዩ አለይሂ ሰላቱ ወሰላም እገሌ የእገሌ ልጅ እገሌ የእገሌ ልጅ ብሎ የጀነት ነው ብሎ የመሰክሩላቸው አስርቱ ምድር ላይ የተንቀሳቀሱ ጀነት የተመሰከረላቸው ሰዎች ምርጥ ትውልዶች በመባል ይታወቃሉ። የበድር ዘመቻ ላይ የተገኙ ሰሃቦች በአጠቃላይ ምርጥ ትውልዶች በመባል ይታወቃሉ። ሰሃቦች ምርጥ ትውልዶች እንደሆኑ ከተስማማን ነብዩ አለይሂ ሰላቱ ወሰላም የአደም ልጆች አለቃ ከአደም ልጆች በላት ረሱል እንደሆኑ በአንድ ድምጽ ከተስማማንበት ሰሃቦችም ምርጥ ትውልዶች መሆናቸውን ከተስማማንበት እንግዲያውስ ከኛ ምን ይጠበቃል? ሰሃቦች ምርጥ ትውልዶች ናቸው እስከ የውመል ቂያማ ድረስ በሚባልበት ሰዓት እንደቀላል እንዳንመለከቱ። ማንም ሰው ዛሬ ከመሬት ተነስቶ ወልይ ነኝ ቢል ሰይዲ ነኝ ቢል የፈለገ ዒባዳ ቢኖረው የፈለገ ጾም ቢኖረው የፈለገ ዘካ ቢያወጣ ሺህ ጊዜ ሐጅ ቢያረግ ማንም ሰው የሚሰራው ዒባዳ ከሰሃባ የሚበልጥ ዒባዳ አንድም ሰው ሊሰራ አይችልም። ላ ተሱቡ አስሓቢ የኔን ሰሃቦች የኔን ባልደረቦች በፍጹም እንዳሰድቧቸው በኔጌቲቭ ስማቸውን እንዳታነሱ አሉ ረሱል አለይሂ ሰላቱ ወሰላም። ወለዚ ነፍሲ ቢየዲህ ነፍሴ በእጁ በሆነችው በአላህ እምላለሁ አሉ ረሱል አለይሂ ሰላቱ ወሰላም። አንዳችሁ የኡሁድን ተራራ የሚያክልን ወርቅ ሱብሃንአላህ የኡሁድን ተራራ የሚያክልን ወርቅ በአላህ መንገድ ኢንፋቅ ብታረጉ ብትሰጡ ብትለግሱ ሰሃቦች የለገሱትን የሰጡትን እፍኝ አታክልም አሉ ረሱል አለይሂ ሰላቱ ወሰላም። ኧረ እፍኝማ ብዙ ነው። ወላ ነሲፋ የእፍኝ ግማሽ አታክልም እናንተ የምትሰጡ ሰደቃ አሉ ረሱል አለይሂ ሰላቱ ወሰላም። ማንም ሰው ዛሬ ከመሬት ተነስቶ ወልይ ነኝ ሰይዲ ነኝ ስለዚህ የወልይነት ደረጃ ድረስ የሰይዲ ደረጃ ድረስ ማንም ከሰሃባ ሊበልጥ አይችልም። በእስልምና የሰው ልጅ ኢማን ይጨምራል እስከ ድረስ ኢላ ማሻአላህ አላህ እስከፈለገው ድረስ የሰው ልጅ ኢማን ይጨምራል። የኢማኒ ደረጃ ጨምሮ ሄዶ ሰላት እስኪታቆም ድረስ የሚባል የኢማን ደረጃ የለም። ያንተ ኢማን ጨምሯል፣ ካሁን በኋላ አለመስገድ ትችላለህ፣ ካሁን በኋላ አለመጾም ትችላለህ፣ በረመዳን ብላ 5 ወቅት ሰላት አትስገድ። የኢማን መጨረሻ ሳይሆን የሙናፊቅነት መጨረሻ ነው። የኢማን መጨመር ሳይሆን የኢማናችን መውደድ የኢማናችን ኔጌቲቭ ውስጥ መግባት እኔ ወልይ ሁኛለሁ እኔ ሰይዲ ነኝ እኔ እንደዚህ ነኝ ብሎ የሰው ልጅ እንዴት ሰላት ያቆማል? ሰሃቦች ምርጥ ትውልዶች ከሆኑ እነኚህ ምርጥ ትውልዶች እኮ ነው። አቡበክር ኹዝ ቢየዲ ማለት አይቻልም። ያ ዑመር ድረስልኝ ማለት አይቻልም። ያ ዑስማን ድረስልኝ ማለት አይቻልም። ኧረ ምን አቡበክር የምን ዑመር የምን ዑስማን ወለው ካነ ረሱሉላህ ረሱል አለይሂ ሰላቱ ወሰላም ለራሳቸው ቢሆኑ እሳቸውን እንወዳቸዋለን እናፈቅራቸዋለን
ፊዳከ አቢ ወኡሚ ያ ረሱለላህ ረሱል ዓለይሂ ሰላቱ ወሰላም እኛ መሃል ቢኖሩ ለሳቸው ክብር ለረሱል ዓለይሂ ሰላቱ ወሰላም ውዴታ ሲባል ደማችን ይፈሳል። ወላሂ ቢላሂ ተላሂ ለረሱል ዓለይሂ ሰላቱ ወሰላም ክብር ሲባል ህይወታችን ትወጣለች፣ ደማችን ይፈሳል፣ አጥንታችን ይከሰከሳል። ምንም ያክል ብንወዳቸው፣ ምንም ያክል ብናፈቅራቸው ግን ለአላህ የሚገባን ዒባዳ፣ ለአላህ የሚገባን አምልኮ ለረሱል ዓለይሂ ሰላቱ ወሰላም ለሰሃቦችም አሳልፈን አንሰጥም። ሰሃቦች ምርጥ ትውልዶች ናቸው። ሰሃቦች ከኛ ላይ ብዙ ሐቅ አላቸው። ሰሃቦች ለኛ ትልቅ ባለ ውለታ ናቸው። ስለዚህ ምን እናርጋቸው? እለምናቸው፣ በእነሱ እንመካ፣ ኹዝ ቢየዲ እንበላቸው፣ አግዝኒ እንበላቸው። ላ ወሳሊሑና ዩድዓ ለሁም ወላ ዩድዑነ መዐላህ ሳሊሖች፣ ወልዮች፣ ደጋጎች ዱዓ ይደረግላቸዋል እንጂ ከአላህ ጋር በፍጹም አይለመኑም። ሰሃቦችን እንውደዳቸው፣ እናፍቅራቸው። የሰሃቦችን ስም የሰሃቦችን ክብርን ከማጉደፍ ደግሞ እንቆጠብ፣ እንራቅ እያልኳቸው እዚሁ ጋር ለማቆም እገደዳለሁ። ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።